እተኛለሁ፣ እነሳለሁ፣ እበላለሁ፣ እዛው ሰራለሁ፣ እዛው ተኛለሁ። አንዳንዴ እንደውም እኔ በጣም ጨለማ ማድረግ ቤት ይመችኛል እና መስኮቱን ስከፍት አንዳንድ ታይም ላይ ፀሐይ ሲገባ አይኔን ያመኝ ነበረ። ምክንያቱም ረጅም ጊዜ ነው የምቆየው። ስለዚህ ከዛ ቤት ውስጥ አልወጣም ነበር። ኢቭን ጓደኞች ራሱ አረ ና እንውጣ፣ ና ሚት እናርግ፣ እንደዚህ እናርግ፣ ኖ ስራ አለብኝ አልወጣም ነበር። ይህንን ነገር ካላሸነፍኩትና ካላሳካሁት፣ ምክንያቱም በቃ እንዴት ብዬ ነው ወደ ቤት የሚሄደው ራሱ ኢቭን ፋሚሊ ጋር ሄጄ ምሰራው ምንድን ነው የምላቸው አሁን ኔክስት። ምክንያቱም አሁን እኔ እንደዚህ ተፈጠረ ካልኩ 100% እነሱ መጥተው ፊክስ ያደርጉልኛል። ያ ምንድነው ወይ ወደ ቤት ተመለስ ነው የሚባለው። ላስት ነገር ቢሆን ይህን ያክል ገንዘብ እንዴት ነው እዛ የቤት ኪራይ የምከፍለው? ምክንያቱም 5,000 ብር ነበር የምከፍለው ነበር የቤት ኪራይ። 5,000 ብር ደግሞ ይዛኔ ደሞዝም ጭምር ነበር ለአንዳንድ ሰዎች የወር ደሞዝ ነበር። ስለዚህ አንተ ያን ዲግሪ ተመራቂ የወር ደሞዝ የቤት ኪራይ ከፈልክ ጭራሽ ብር ቸግሮኛል ትላለህ። ተመለስ ወደ ቤት።